አስቡት፣ አንድ ቀን ጧት ከእንቅልፋችሁ ነቅታችሁ የቤታችሁን በር ስትከፍቱ ራሳችሁን ሙሉ በሙሉ በጠላት ሰራዊት ተከባችሁ ብታገኙትስ? በሺዎች የሚቆጠሩ ወታደሮች፣ ፈረሶች፣ የጦር ሰረገሎች ሁሉም እርሶን ለመያዝ ብቻ ተሰልፈው ቢጠብቁት ምን ይሰማዎታል? ይህ በትክክል በመጽሐፍ ቅዱስ ውስጥ ለአንድ የእግዚአብሔር ሰው የደረሰ እውነተኛ ታሪክ ነው። እግዚአብሔር ለዚህ የሰጠው ምላሽ ግን በቅዱሳት መጻሕፍት ውስጥ ከተመዘገቡት አስደናቂ የመለኮታዊ ጥበቃ ትዕይንቶች መካከል አንዱ ነው። ዛሬ የነቢዩ ኤልያስ የማይታየውን የእግዚአብሔር ሰራዊት ታሪክ እንመለከታለን። ይህን መልእክት ሰምተው ሲጨርሱ በሕይወቱ ለሚገጥሙት ውጊያት ያለውት አመለካከት ለዘላለም ይለወጣል። በዚያ ንጋት የሆነውን ለመረዳት ትንሽ ወደ ኋላ መመለስ ያስፈልገናል። በዚያ ዘመን የእስራኤል መንግሥት ከሶርያ ጋር በጦርነት ላይ ነበረች። የሶርያ ንጉሥ እስራኤልን በድንገት ለመምታትና በደፈጣ ውጊያ ለማጥቃት ምስጢራዊ የጦርነት ስልቶችን ይነድፍ ነበር። ነገር ግን የሚገርመው ያቀደው ዕቅድ ሁሉ ይከሽፍ ነበር። ንጉሡ ክፉኛ ተቆጣ። መኮንኖቹን ሰብስቦ እንዲህ ሲል ጠየቃቸው፣ ከኛ መካከል ለእስራኤል ንጉሥ ምስጢራችንን አሳልፎ የሚሰጥ ከዳተኛው ማን ነው? ከአገልጋዮቹ አንዱ እንዲህ ሲል መለሰ፣ ጌታዬ ንጉሥ ሆይ ከኛ ማንም አይደለም። ነገር ግን በእስራኤል ዘንድ ያለው ነቢዩ ኤልያስ በመኝታ ቤትህ የምትናገረውን ቃል ሁሉ ለእስራኤል ንጉሥ ይነግረዋል አለው። ይህንን አስተውሉ። እግዚአብሔር የጠላትን ምስጢራዊ ስልት ለነቢዩ ይገልጥለት ነበር። የሶርያ ንጉሥ የሚዋጋው ከሰው ጋር ሳይሆን ከእስራኤል አምላክ ጋር ነበር። እርሱ ግን ገና ይህንን አላስተዋለም። ንጉሡ ኤልያስ ለማጥፋት ወሰነ። ሰላዮችን ልኮ ኤልሳ ዶታይን በተባለች ትንሽና ምሽግ በሌላት ከተማ እንደሚገኝ ያወቀ። በዚያች ሌሊት ንጉሡ እጅግ ብዙ ሰራዊት፣ ፈረሶችና ሰረገሎችን ላከ። ከተማዋንም በጨለማ ከበቧት። ንጋት ላይ የኤልያስ አገልጋይ ማለዳ ተነስቶ ወደ ውጪ ሲወጣ የታየው ነገር ደሙን አቀሰቀዘው። ይህ ጥያቄ የሁላችንም አይደለም? የሕክምና ውጤቱ ተስፋ አስቆራጭ ሲሆን፣ ዕዳዎች ሲከመሩ፣ ግንኙነቶች ሲፈርሱና ብቸኝነት ሲሰማን የምንጠይቀው ጥያቄ ነው። ጠላት በፍርሃት በድብርት ወይም በኪሳራ ከቦን ስናይ ምን እናደርጋለን እንላለን። ኤልያስ ግን አልደነገጠም፣ አልተረበሸም፣ ወይም የማምለጫ መንገድ አልፈለገም። ይልቁንም ለዘመናት ሲያስተጋባ የኖረውን ባለ 6 ቃላት መልስ ሰጠ። አትፍራ፣ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና። በሰው ዓይን ሲታይ ይህ ንግግር ምንም ትርጉም የለውም። አገልጋዩ መቁጠር ይችላል፣ እነርሱ 2 ናቸው። ጠላት ግን በሺዎች የሚቆጠር ነው። ሂሳቡ አይገጥምም። ነገር ግን ኤልያስ ሂሳብ እየሰራ አልነበረም። እርሱ በመንፈሳዊ ዓይን ያየ ነበር። ኤልያስ ጸለየ። የጸለየው ግን ጠላቶቹ እንዲጠፉ ሳይሆን የአገልጋዩ ዓይን እንዲበራ ነበር። አቤቱ ያይ ዘንድ ዓይኖቹን እንድትከፍት እለምንሃለሁ አለ። እግዚአብሔርም የብላቴናውን ዓይኖች ከፈተ። ያየው ነገር ግን ትንፋሽ የሚነጥቅ ነበር። በኤልያስ ዙሪያ ያለው ተራራ በእሳት ፈረሶችና ሰረገሎች ተሞልቶ ነበር። የእግዚአብሔር ሰራዊት፣ የብርሃን መላእክት በነቢዩና በጠላት መካከል ሰፍረዋል። የሰማይ ሰራዊት ገና ከመጀመሪያው በዚያ ነበሩ። አገልጋዩ ግን ሊያያቸው አልቻለም ነበር። ይህ እውነት በልባችሁ ውስጥ ይስረጽ። ጥበቃው የተዘጋጀው አገልጋዩ ሳያየው በፊት ነበር። መላእክቱ የመጡት ኤልያስ ሲጸልይ አይደለም፣ ቀድሞውኑ በቦታቸው ነበሩ። እግዚአብሔር የሚሠራው እንዲህ ነው። ጠላት እርሱን ሳይከብቦት በፊት እግዚአብሔር ጠላትን ከቦታል። ጥቃቱ ሳይሰነዘር በፊት መከላከያው ተዘጋጅቷል። ላያዩት ይችላሉ፣ ላይሰማውት ይችላል፣ ግን እርሱ በዚያ አለ። መዝሙረ ዳዊት 34ኛ ቁጥር 7 እንዲህ ይላል፣ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል። መልአኩ ሊመጣ ይችላል አይልም፣ ይሰፍራል ነው የሚለው። ጥበቃው ከእርሶ በጣም ቅርብ ነው። ታሪኩ በዚህ አላበቃም። የሶርያ ሰራዊት ኤልያስን ለመያዝ ሲመጡ ኤልያስ በድጋሚ ጸለየ። በዚህ ጊዜ ዓይናቸው እንዲታወር ነበር። መላው የሶርያ ሰራዊት ታወረ። ኤልያስም እየመራቸው እስራኤል ዋና ከተማ ሰማርያ ውስጥ አስገባቸው።
ዓይናቸው ሲከፈት ራሳቸውን በእስራኤል ሰራዊት ተከበው አገኙት። የእስራኤል ንጉሥ ልግደላቸውን ብሎ ኤልያስን ጠየቀ። ታሪኩ በዚህ አላበቃም። የሶርያ ሰራዊት ኤልያስን ለመያዝ ሲመጡ ኤልያስ በድጋሚ ጸለየ። በዚህ ጊዜ ዓይናቸው እንዲታወር ነበር። መላው የሶርያ ሰራዊት ታወረ። ኤልያስም እየመራቸው እስራኤል ዋና ከተማ ሰማርያ ውስጥ አስገባቸው። ዓይናቸው ሲከፈት ራሳቸውን በእስራኤል ሰራዊት ተከበው አገኘት። የእስራኤል ንጉሥ ልግደላቸውን ብሎ ኤልያስን ጠየቀ። ኤልያስ ግን አይሆንም አለ። ይልቁንም ምግብና ውሃ አቅርቦላቸው ወደ አገራቸው እንዲሸኙ አዘዘ። እግዚአብሔር ጦርነቱን የጨረሰው በደም መፋሰስ ሳይሆን በምሕረትና በማዕድ ነበር። ከዚያ ቀን በኋላ የሶርያ ወታደሮች ወደ እስራኤል ምድር መምጣታቸውን አቆሙ። ዛሬ ይዘውት እንዲሄዱ የምፈልገው መልእክት ይህ ነው። ሁኔታዎች የማይቻሉ ሊመስሉ ይችላሉ። ጠላት እጅግ የበረታ ሊመስል ይችላል። ተስፋ የቆረጣችሁና ብቻችሁን የሆናችሁ ሊመስላችሁ ይችላል። ነገር ግን ሙሉውን ምስል አላያችሁትም። ዓይናችሁ ከሚያየው በላይ የሆነ መንፈሳዊ እውነታ አለ። በዚያ እውነታ ውስጥ እግዚአብሔር መላእክቱንና ኃይሉን በሕይወታችሁ ዙሪያ አሰማርቷል። የእሳት ሰረገሎቹ ተራራው ላይ ናቸው። እምነት ማለት የማይታየውን እንደታየ አድርጎ ማመን ነው። ኤልያስ ሰላም የነበረው የሚያየውን ስላመነ ሳይሆን የሚያምነውን ስላወቀ ነው። ስለዚህ አሁኑኑ በፍርሃት ውስጥ ያላችሁ፣ ጠላት ከቦናል የምትሉ ካላችሁ የኤልያስ ቃል ዛሬ ለነፍሳችሁ መልህቅ ይሁንላችሁ። አትፈሩ፣ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ። ይህ መልእክት ዛሬ ልባችሁን ነክቶት ከሆነ እናም የማይታየው የእግዚአብሔር ሰራዊት ዛሬም ከናንተ ጋር እንዳለ ካመናችሁ በኮሜንት ላይ አሜን ብላችሁ ጻፉ። ይህ መልእክት እንዲደርሰው የምትፈልጉት ሰው ካለ ሼር አድርጉት። ስለተከታተላችሁን እናመሰግናለን። ይህ የቅዱሳን ሚዲያ ነው። የቅዱሳን አምላክ ይጠብቃችሁ።